ሰላም ሰላም የተፈታዊት ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁትኝ በጣም አሪፍ የሆኑ ቪዲዮዎችና አስተማሪ የሆነ የመናፍስት ሴራና የመላእክት ጥበቃ የሚያሳይ ቪዲዮ ነው። መጀመሪያ አንድ ወንድሜ ስለ ቪዲዮ መግለጫ እየሰጠ ያሳየናል። ቀጥዬ ደግሞ እኔ መግለጫ በገባኝ መልኩ እሰጣለሁና ቪዲዮ እንሂድ። ይሄ መንፈሳዊ ቪዲዮ አንዳንዶቻችሁን ከገደል ጫፍ ላይ ነው የሚመልሳችሁ። ሚስጥርን አለመጠበቅና እግዚአብሔርን አለመስማት እዚች ሴት ላይ ምን እንዳደረሰባት እንዲህ መንፈሳዊ ቪዲዮ ማለት ነው። እዚህ ጋር የምትመለከቷት ሴት ጥያቄ አላት። ጁን ትባላለች ስሟና ጥያቄዋ ምንድነው? ትዳር ትፈልጋለች። ጥሩ ትዳር እንዲኖራት ትፈልጋለች እና እግዚአብሔርን ጠየቀችው። ጌታ ሆይ ጥሩ ትዳር እንዲኖረኝ ይፈልጋለሁ፣ ጥሩ ትዳር ስጠኝ ብላ ጸለየች ማለት ነው ሴት። ከዛ በኋላ እንግዲህ እሷ ደግሞ በእሷ ኤሪያ ደግሞ መንፈሳዊ ዓለም ላይ እሷን አታክ ማድረግ የሚፈልጉ መናፍስት አሉና እነሱ ደግሞ ዲስከስ እያደረጉ ነው እንግዲህ እዚህ ጋር እና የእሷን ዊክነስ ፈልጉልኝ፣ እሷን አታክ የማደርግበትን መንገድ ፈልጉልኝ፣ የእሷን ህይወት የማበላሽበትን መንገድ ብሎ እግዚአብሔር ይገጽሰውና ላካቸው ማለት ነው ጭፍራዎቹ እና ሄዱ እንግዲህ እሷ ጋር ሚስጥሯን ለማወቅ ማለት ነው። እሷን አታክ የምትደረግበትን ነገር ሚስጥር ለማግኘት ሄዱ ማለት ነው እንደምታዩት። እሷ ደግሞ ቸርች ያለው ፓስተሯ ጠራትና እግዚአብሔር ስላንቺ ተናግሮኛል፣ ዛሬ ጸሎት ጸልየሽ እንደነበረና እግዚአብሔር በቅርቡ ጸሎትሽን እንደሚመልስ ተናግሮኛል፣ ጥሩ ትዳር ይሰጥሻል፣ ጥሩ ኑሮ ይሰጥሻል፣ እግዚአብሔር ስላንቺ ተናግሮኛል አላት። እንደምታዩት እንግዲህ ኤክሳይትድ ሆነች ማለት ነው፣ ደስ አላት። እና አሁን እነዚህ ምን እያወሩ እንደሆነ ለመስማት ፈልገው ነው። ሰምሃው ሁለቱ እያወሩ ያሉትን ነገር አንደርስታንድ ማድረግ አልቻሉም። ስለዚህ ምን እየተወራ እንዳለ ምን እያደረጉ እንዳለ አጋንንቱ ማወቅ ፈልገዋል በጣም ማለት ነው። ያው እዚህ ላይ እንግዲህ የሚናገረው በቀላሉ መንፈስ ቅዱስ ለልጆቹ ያሰበውን ሐሳብ ዲስከቨር ማድረግ እንደማይችሉ ነው እየተናገራለሁ። ስለዚህ ለማወቅ እየሞከሩ ነው። ፓስተሯና እሷ ምን እያወሩ እንደሆነ እግዚአብሔር ምን እየተናገረ እንደሆነ ለማወቅ እየሞከሩ ነው። ግን አሁን የዚች ልጅ ችግር ምንድነው? በዓለም ላሉ ጓደኞቿም ለምታገኘው ሰው በሙሉ እግዚአብሔር የተናገራትን ነገር ማውራት ጀመረች ማለት ነው። ጸሎት ጸልያ እንደነበረና እግዚአብሔር በቅርቡ ትዳር ሊሰጣት እንደነበር የረጅም ጊዜ ጥያቄዋ እንደነበረ እና በጣም ስትመኘው ስትፈልገው የነበረን ነገር እግዚአብሔር ሊሰጣት እንደሆነ ነገርየው ሳይፈጸም በፊት በየቦታው እየዞረች ሚስጥሯን ማውራት ጀመረች ማለት ነው። እና ይህንን ደግሞ አጋንንቱ ዲስከቨር አደረጉና መተው እግዚአብሔር ይገጽሰውና ነገሩት ማለት ነው ለጭፍሮቹ አለቃ ማለት ነው። እና ምንድነው አሁን የሚሉት? ከአንተ ሰዎች ውስጥ አንዱን መጠቀም ትችላለህ። እሷ ጥሩ ትዳር ነው የምትፈልገው፣ ስለዚህ ከአንተ ሰዎች ውስጥ አንዱን ተጠቅመህ በዚህ ስስ ጎን ገብተህ ማበላሸት ትችላለህ ብለው አይዲያ ያቀረቡለት ማለት ነው። እና አሁን እዚህ ጋር ቦክስ ያደርግ የምታዩት የሰይጣን መጠቀሚያ ዕቃ የሆነ ሰውዬ ነው ማለት ነው። ስለዚህ ምንድነው የሚሉት? ሮንግ የሆነ የተሳሳተ ሰው እንድታገባ እናድርጋትና ህይወቷን እናበላሽ አሉት። ከዛ እንግዲህ ይሄንን ሰውዬ ላኩባት ማለት ነው ህይወቷ ላይ። ከዛ መጥቶ እንግዲህ ቸርች ድረስ መጥቶ አገኛት ማለት ነው። አንዴ እናወራ ብሎ ይዟት ወጥቶ ይኸው ዴት አብረን እናሳልፍ ብሎ ምንድነው የሚባለው? ጀነጀናት ነው የሚባለው አይደል በእኛ አማርኛ። ይኸው እንደምታዩት ነው እንግዲህ እግዚአብሔር ምሕረት ያርግለትና ዴት እንውጣ ብሎ ነገራት። ደስተኛ ሆኑ ማለት ነው ፕላናቸው ውስጥ ስለገባችና ያው የእግዚአብሔርን ፈቃድ ሳትጠይቅ አንተ ነህ ወይ የላከው የነገርከኝ ሰው እሱ ነው ወይ ብላ ሳትጠይቅ ከሱ ጋር ዴት ማድረግ ጀመረች ማለት ነው። የእግዚአብሔርን ፈቃድ ቼክ ሳታደርግ እሱ ነው ብላ ሳትጠይቀው ማለት ነው። እንደዚህ ነው አሁን እዚህ ጋር እንደምታዩት ውስጥ ነገር ውስጥ ገባች ማለት ነው። ከዛ ፓስተሯ ፊል አደረገ። ፓስተሯ ሮንግ ነገር ውስጥ እንዳለች ፊል አድርጎ ቸርች ድረስ አስጠራት፣ ሰውየው ባለበት ማለት ነው። ይሄ ነገር ሮንግ እንደሆነ እግዚአብሔር እየተናገረኝ ነው፣ ፊል እያደረኩ ነው፣ እባክሽ ይሄን ነገር አቁሚ አላት። በማይመች አካሄድ ሁሉ አትጠመጂ ብሎ ጥቅስ እንደዚህ ጠቀሰላት። ሁለተኛ ቆሮንቶስ 6:14 ትላንት የሰራውላችሁ ቪዲዮ ማለት ነው። እና እሷ አይ በምንም ታምር አልሰማም፣ አንተ በትክክል አይደለም የሰማው፣ አያስፈልግም እንደዚህ አይነት ነገር፣ እኔ በጣም ነው የምወደው፣ የእግዚአብሔር ፈቃድ አለበት፣ የራስ ጉዳይ ብላ ድምጹን ኢግኖር አረገች ማለት ነው።
እግዚአብሔር ይሁናት። እንግዲህ ከዛ ሰውየውን አገባችሁ። ይህንን ያለው ይህንን ሙቪ ያዘጋጀው ሰው ነው እና ይኸው አገባችሁ። ይሁት እንደምታዩት ነው እንግዲህ እንደዚህ የሆነ ነው። ከዛ ከሆነ ጊዜ በኋላ ከወራት በኋላ ከጊዜ በኋላ ሰውየው መቀየር ጀመረ ማለት ነው። ከሷ ጋር ያላቸው ነገር እየተበላሸ መጣ። ጭቅጭቅ ተፈጠረ እና አጋንንት ቤት ውስጥ አሉ። ለምን? የእግዚአብሔር ፈቃድ የሌለበት ነው። ይመታታል ሴትዮዋን፣ ዱላም መጣባት ህይወቷ ላይ ማለት ነው። እና አጋንንቱ በደንብ እየተደሰቱ ነው። ለምን? እነሱ ፕላን ያደረጉት ነገር ውስጥ ስለገባች ማለት ነው። የእግዚአብሔርን ድምጽ ኢግኖር አድርጋ አልሰማም ብላ ማለት ነው። ያው እንግዲህ እንደምታዩት ነው። መስመሩ ስለገባች ይቀጠቅጧታል። እግዚአብሔር ይድረስላትና ያችሁ ከቸርችም እንድትርቅ አርጓታል። ሰውየው የማይመች አካሄድ ውስጥ ተጠምዳ እግዚአብሔር ያላሰበው ነገር ውስጥ ገብታ ችግር ውስጥ ተፈጠረ። ተፋታች። እሺ አፍተሮል መጨረሻ ላይ ነገሩ ስላልተሳካ ተፋታች። ደግሞ በዛም መጡባት። ይኸው ጭራሽ ፍቺ እኮ እግዚአብሔር የማይወደው ነገር ነው። አትፋቱ ብሏል እኮ እግዚአብሔር። አታድርጉ ያለውን ነገር ነው ያደረግሽው ብሎ ደግሞ ድጋሚ አሁንም እሷን መልሰው አታክ ማድረግ ጀመሩ ማለት ነው። ሰርክል ውስጥ ከተቷት፣ ኮንፊውዝድ አደረጓት ማለት ነው። እና ጥቅስ ይጠቅሱላታል። ሉቃስ 16:18 እያሉ ጥቅስ እየጠቀሱ እንግዲህ ላይፏን ሚዘራብል ያረጉታል ማለት ነው እንደምታዩት። ዋናው ነገር ግን ደስ የሚለው የእግዚአብሔር ሐሳብ ግን እግዚአብሔር አሁንም ለሷ ምንድነው የሚላት? ወደኔ ተመለሽ፣ ንስሐ ግቢና እኔ የምህረት አምላክ ነኝ፣ ሁሉ ነገር ሪስቶር አደርጋለሁ። ጀስት ንስሐ ግቢና ያለውን ነገር ፊክስ እናደርግ አላት ማለት ነው እግዚአብሔርና። ከዚህ ምንድነው የምንማረው? ምንድነው አንደርስታንድ የምናደርገው? ዋና ነገሩ ምንድነው? የትኛውንም ነገር ስናደርግ የመጀመሪያው ነገር እግዚአብሔር የተናገረን ነገር በልባችን መጠበቅ አለብን። ማርያምም በልቧ ተጠብቀው ነበር ይላል መጽሐፍ ቅዱስ። ኤልሳቤጥን ካያችሁ ልክ እግዚአብሔር እንደምታረግዝና ልጅ እንደምትወልድ በስተርጅናዋ ሲናገራት ከሰው ሁሉ ሸሸት አለችና ራሷን ሸፍና ሌላ ቦታ ተቀመጠች ይላል። ሰው መጥቶ አስተያየት የማይሰጥበት፣ በየቦታው እየዞረች የማታወራበት፣ የእግዚአብሔር ነገር በሚስጥር ጠብቃ ነገርየው እስኪፈጸም ድረስ የምትጠብቅበት የምትሸሽግበት ቦታ ሄዳ ተቀመጠች ይላል እና በሰላም ወልዳ ልጁን ደግሞ የእግዚአብሔርን ሐሳብ ፈጽሞ አለፈ ዮሐንስ ማለት ነው። እና እግዚአብሔር የሚናገረንን ነገር የመጀመሪያው ትምህርት ምንድነው? ሲክሬት ማድረግ እንዳለብን፣ ለሁሉም እየተዞረ የሚወራ ነገር እንዳልሆነ፣ አጋንንት እኛ ራሳችን ሐሳብ ካልሰጠናቸው በቀር፣ እኛ ራሳችን እግዚአብሔር ምን እያሰበ እንደሆነ ምን እንደተናገረን ካልነገርናቸው በቀር በራሳቸው ዲስከቨር ማድረግ አይችሉም። መጽሐፍ ቅዱስ ላይ እግዚአብሔር ሆይ አንተ ብቻ በሰው ልብ ውስጥ ያለውን ሐሳብ ታውቃለህ ስለሚል ማለት ነው። ካልተናገራችሁት በአክሽን ካላሳያችሁ ስለማያውቁ እግዚአብሔር የተናገራችሁ ነገር ሚስጥር ማድረግ። ሁለተኛ የስህተት መንገድ ውስጥ ስትገቡ ሰይጣን ዊክነሳችሁን ካየ በኋላ ደካማ ጎናችሁን ካየ በኋላ በደካማ ጎናችሁ ሰይጣን ሲመጣ እግዚአብሔር ለሚናገራችሁ ነገር ሴንሲቲቭ መሆን፣ ሰውየውን አሁን መስማት አቆሙ። አያችሁ፣ ከጌታ ጋር ያለውን ነገር ሳታውቅ ሰውየው በዓለም መሆኑን ከእግዚአብሔር ጋር ሳይሆን የሰይጣን ሰርቨንት መሆኑን ሳታውቅ የሆነ ቸርች ቦታ ላይ ስላየችው ብቻ ምትወድሻለሁ የእግዚአብሔር ፈቃድ አለበት ስላላት ብቻ ከእግዚአብሔር ድምጽ በላይ ሰውየውን ስላመነች አታክ ተደረገች። ይሄ በትዳር ብቻ አይደለም፣ በስራችሁ ሊሆን ይችላል፣ በኑሯችሁ ሊሆን ይችላል። በተለያየ ነገር ውስጥ የእግዚአብሔር ያልሆነ ኦፖርቹኒቲ ሲመጣ፣ የእግዚአብሔር ያልሆነ ሐሳብ ሲመጣ መጀመሪያ ለእግዚአብሔር ድምጽ ቅድሚያ መስጠት አለባችሁ። ከሁሉም ነገር የሚቀድመው የእግዚአብሔርን ድምጽ መስማት ነው። በህይወታችሁ ላይ ኢሞሽናል በሆናችሁበት ኤሪያ፣ በጣም እየፈለጋችሁት የጸለያችሁ ባለበት ኤሪያ የመሳሳት የመድከም አቅማችሁ ከፍተኛ ነው የሚሆነው ኢሞሽናል ስለምትሆኑ። ስለዚህ እግዚአብሔር በሰው ሲናገራችሁ፣ በህልም ሲናገራችሁ፣ ለራሳችሁ ሲናገራችሁ የሚሰማ ጆሮ ይኖራችሁ። ከምታዩት ነገር በላይ የእግዚአብሔርን ድምጽና የእግዚአብሔርን ኦፒኒየን ትረስት አድርጉ። ስለዚህ ከዚህ ቪዲዮ እንደዚህ አይነት ህይወት ውስጥ ያላችሁም ሰዎች፣ ልትገቡ ያላችሁም ሰዎች ትምህርት መውሰድ አለባችሁ። የመጀመሪያው ውስጥ ያላችሁ ሰዎች እግዚአብሔር ድጋሚ እድል እንደሚሰጥ፣ እንደዚህ አይነት ነገር ውስጥ ብትገቡ፣ ሚዝራብል የሆነ ነገር ውስጥ ብትገቡ እግዚአብሔር የምህረት አምላክ እንደሆነና ድጋሚ ህይወታችሁን ማደስና መቀየር እንደሚችል አምናችሁ ንስሐ ገብታችሁ የእግዚአብሔርን ድምጽ ባለመስማታችሁ ህይወታችሁን እንደ አዲስ ከጌታ ጋር ቀጥሉ። ሳትገቡ ደግሞ ውጭ ሆናችሁ ነገር የሰማችሁ ሰዎች እስካሁን ህይወታችሁ ላይ የተፈጠረ ያለውን ነገር አጣሩ። የእግዚአብሔርን ድምጽ ስሙ። የእግዚአብሔርን ፈቃድ አንደርስታንድ አድርጉ። ከረፈደ በኋላ
የሰይጣን የሆነ ወጥመድ ውስጥ ከገባችሁ በኋላ እንዳትነቁ ዛሬ የእግዚአብሔርን ፈቃድ ዛሬ የእግዚአብሔርን ድምፅ አንደርስታንድ አድርጉ እወቁ ማለት ነው። ዛሬ እንግዲህ ከዚህ ቪዲዮ ይህንን ነው የምንማረው። መንፈሳዊ ዓለምን ማየት ጀምሮ ነው እና በአኒሜሽን የሰሩት በጣም ግን የሚገርም ቪዲዮ ነው። መንፈሳዊ የሆነ ሰው ነው ይህን ቪዲዮ የሰራው። ሊንኩን አስቀምጥላችኋለሁ። እና መንፈሳዊ ዓለም ላይ ሲያይ ምን ተፈጠረ፣ ሰዎች ለምን እንደሚታመሙ፣ አንዳንድ ሰው ለምን እንደሚቸገር፣ ሁሉም በሽታ ተፈጥሯዊ እንዳልሆነ ከመንፈሳዊ ዓለም የሚመጣ እንደሆነ እንዴት እንዳየ የሚያሳይ ቪዲዮ ነው። በደንብ ይዩት። እዚህ ጋር እንደምታዩት ሰውየውን ይቀጠቅጠዋል አጋንንቱ ማለት ነው። በጣም የሚገርም ሰው ነው ይህን ቪዲዮ የሰራው። አጋንንቱ አናቱን ይመታዋል። ሰውየው ራስ ምታት ውስጥ ነው፣ ኃይለኛ ሄዴክ አለበት። እንደምታዩት አናቷን ጨምድዶ ይዟታል አጋንንቱ። ኃይለኛ ማይግሪን አለባት፣ ህመም አለባት። ይሄ ደግሞ እንደምታዩት ዲፕሬሽን አለበት፣ የጭንቀት ማለት ነው። አጋንንቱ ነው እያስጨነቀው ያለው። እዚህ ጋር እንደምታዩት ደግሞ እግሯን ይወጋታል። እግሯ ላይ አጋንንት አለ፣ እንደምታዩት ይዟታል በወጥመድ ማለት ነው። እና የእግር ህመም አለባት ሴትዮዋ። እንደምታዩት እቺ ደግሞ የልብ ህመም አለባት። እባቡ ነው እንደዛ እንድትሆን እያረጋት ያለው። ሰውየው መንፈሳዊ ዓለም ላይ ተከፍቶ አይኑ እያየ ነው። የሚገርም ሪያሊቲ ነው በነገራችን። ከዛ የሰውየውን ላይፍ ይሁ ሰውየው ከዛ በኋላ ምን እንደሚፈጠርበት ይሁ የራሱን ህይወት እግዚአብሔር ሲያሳየው ማለት ነው። እንደምታዩት ቦታው ንጹህ ነው። ምንም አዲስ የተፈጠረ ነገር አይመስልም። ሲኖሩ ኖርማል የሆነ ህይወት ነው የሚኖሩት። ሰውየው መንፈሳዊ ዓለምን ተከፍቶ ሲያይ ነው መንፈሳዊ ዓለም ላይ እየተፈጠረ ያለውን ነገር ኖቲስ ያደረገው። ከዚህ በኋላ ተመልከቱ እሱን አጋንንት አታክ ሲያደርገው። አሁን ሰውየው አይኑ ስለተከፈተ እያየ ነው። ብዙ ሰዎች አይናቸው ስላልተከፈተ አላዩም እንጂ እንደዚህ ነው የሚፈጠረው። እንደምታዩት አጋንንቱ አታክ አደረገው ማለት ነው ሰውየው። ከዛ በቃ እያለምኩ ይሆናል ህልም ሊሆን ይችላል ይሄ ብሎ ኢግኖር አደረገው። ግን ሲሄድ ይዩት ራሱን በጣም እየታመመ ነው። እንደ ማይግሪን አይነት ራስ ምታት ማለት ነው እያመመው ያለው። ያያችሁን አጋንንቱ ሲከተለው ምን አይነት ሰው እንደሰራው ይሄን ቪዲዮ በቃ this is the reality። አይናችሁ ቢከፈት ይሄንን ነው የምታዩት። ሰውየው ኢግኖራንት ሆነ ማለት ነው። በቃ የተፈጠረው ነገር እግዚአብሔር አሳይቶታል እኮ መንፈስ አታክ እያደረገው እንደሆነ ጨለማ ውስጥ እንደሆነ እኮ እግዚአብሔር አሳይቶታል። ግን ኢግኖር አደረገው። ጀስት ድሪም እያደረኩ ነው ብሎ ኢግኖር አደረገው። በጣም የሚገርም ቪዲዮ ነው። ብዙዎቻችን እንደዚህ ነው መንፈሳዊ ነገርን ኢግኖር የምናደርገው። ተረት ይመስለናል፣ ቀልድ ይመስለናል። አንዳንድ ቢዝነሶቻችሁ የተመቱት እንደዚህ በአጋንንት አታክ ተደርጋችሁ ነው። አንዳንድ ሰውነታችሁ ላይ ያለ ፔን፣ በሽታ፣ ህመም ከአጋንንት የሚመጣ አይናችሁ ተከፍቶ ብታዩ መንፈሳዊ ዓለም ላይ እንደዚህ ነው የተደረጋችሁ ያላችሁ። እንደዚህ ፊልም የምታረጉ ሰዎች በአጋንንት ስርዓት ውስጥ እንዳላችሁ የሆነ ነገር እንደተያዘባችሁ ፊልም የምታረጉ ሰዎች በአስቸኳይ ዴሊቨራንስ ያስፈልጋቸዋል። በቃ ይሄ ነው መንፈሳዊ ዓለም ላይ ያለው ሪያሊቲ። አንድ ሰው ከእግዚአብሔር ጋር የሚሄድ ከሆነ በእግዚአብሔር መንፈስ ውስጥ የሚመላለስ ከሆነ ብልጽግናው፣ ሰውየው የሚያገኘው ህይወት፣ ደስታው፣ ሐሴቱ፣ ውስጡ ያለው ጆይ ከእግዚአብሔር ነው የሚመጣው። ልክ በዛው ልክ ደግሞ በሽታ፣ ህመም፣ ድህነት ጭምር በእንደዚህ አይነት አታኮች ነው ህይወታችን ላይ የሚመጣው። ሊንኩን አስቀምጥላችኋለሁ። እንደዚህ አይነት ቪዲዮዎችን እየገባችሁ እዩ። እንግዲህ ቤተሰቦቼ በዚህ ቀደም ያሉ ቪዲዮዎች መግለጫ እየሰጠ ወንድማችን አብራርቶታል። አሁን እኔ ደግሞ ይሄን የመላእክት ጥበቃና የሰይጣኑን ፈተና አካላቸው የምናየው ቢሆን ኖሮ እንዴት ነው የምንኖረው ብዬ ሳስብ ማለት ነው በእውነት በጣም እጨነቃለሁ። የእግዚአብሔር ጥበቃ ግን ልዩ ነው። ለሰይጣን አሳልፎ አይሰጠንም እንጂ ሰይጣን ፈተናው በየደቂቃውና በየሰዓቱ እንደሆነ ቪዲዮ በግልጥ በሆነ መንገድ የሚያሳይ ነው። ይሄ ብዙ ሰው መማር ያለበትና ማወቅ ያለበት ነው። ጠላቱ ካወቀ አንድ ሰው እንዴት መጠበቅ እንዳለበትና ወዴት መጠጋት እንዳለበት ያውቁበታል። እና ይሄ ቪዲዮ በጣም የሚገርም ቪዲዮ ነው። ብዙ የሚያስተምርና ብዙ እንድታስተውል የሚያደርግ ነው። አሁን ይሄ ሴትዮዋ እየሄደች ነው። እዚህ ደግሞ በሀብታም ሰው መስሎ ሰይጣን በሰውየው መስሎ ሲመጣ መልአኩ ደግሞ እንደ አመድ ሲያበን ነው ይታያል። ሊቀ መልአኩ ከጎኗ ሆኖ ሰይፉን ይዞ እንደሚጠብቃት እኛ ማናየውም እንጂ እንደዚሁ እንደሚጠብቀን ነው የኛ ጠባቂያችን መልአካችን ማለት ነው። በሄድንበት ባለንበት ሁሉ ከሞት ከጠላት ፈተና ያድነናል። ቪዲዮ በእርግጥ ማለት ነው ይሄ ምስል አሁን
በህይወታችን ላይ ያለው ስውራን ስለሆኑ መላእክትና ጠላታችን እርኩስ መንፈስ ስውራን ስለሆኑ ነው እንጂ በግልጥ የምናያቸው ብንሆን ኖሮ በጣም ይገርመኛል። እኔ እውነት ደጋግሜ ሳስበው በጣም ነው የሚገርመኝ። እና እግዚአብሔር ጥበቃ ክብሩ ይስፋ እንደዚህ አድርጎ ስለሚጠብቀን